ቻችሁ ለገልጋዮቻችሁ እንድደርስ ሼር እንድታረጉ ያለውን ሐሳብ በኮሜንት ላይ እንድታስቀምጡ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ዘመናችሁን ይባርክ። በተለይ ከአምልኮ ቲም መሪዎች ጋር ወይም ከወርሺፕ ቲም ጋር እና ከኮየራት ከመዘምራን ጋር ተያይዘው አንዳንድ ጉዳይ ለማንሳት ፈልጋለሁ። እግዚአብሔር በእናንተ ውስጥ ስላስቀመጠው ጸጋ እግዚአብሔር ይመስገን። በእናንተ ጸጋ ብዙ ተባርከናል። ብዙዎች ተጽናንቷል። በእናንተ አማካኝነት ብዙዎች እንደተባረኩ ተስፋ አደርጋለሁ። እግዚአብሔር ዘመናችሁን ይባርክ። ከዚህ በበለጠ እግዚአብሔርን እየሰማችሁ የእግዚአብሔርን ቤትና የእግዚአብሔርን ሕዝብ እንድታገለግሉ በጌታ ፍቅር በድጋሚ ጠይቃችኋለሁ። እግዚአብሔር ዘመናችሁን ይባርክ። ነገር ግን መስተካከል ያለበት ነገር አለ። መዘምራን፣ የአምልኮ ቡድን መሪዎች እና አንዳንድ ጊዜ አልፎ የሶሎ መዘምራን መድረክ ላይ ስንወጣ ከመድረክ አገልግሎት አያያዝ ሰዓት አጠቃቀም ጋር ሌላ ጊዜ በደንብ እናወራለን። ነገር ግን ከቅርብ ጊዜ በጣም እየተባባሰ የመጣ የሽብሸባ ጉዳይ። አዎ እግዚአብሔር በሽብሸባ ይመለካል። አዎ ይመለካል። እግዚአብሔር በሁሉም ይመለካል። ነገር ግን ትርጉም የለሽ ሽብሸባ እግዚአብሔር አይቀበልም፣ እግዚአብሔር አይደሰትበትም። ስለዚህ ሊስተካከል ይገባል። ለምሳሌ አንዳንድ ጊዜ የምታሳዩት አክት ከመሬት ምን እንደምታነሱ ከዛ ምን እንደምታመጡ የሆነ የማይገባ ያልተገባ ያልተለመደ። እግዚአብሔር የሥርዓት አምላክ ነው። ሥርዓትን የተማርነው ከእግዚአብሔር። እግዚአብሔር የልባችን የውስጣችን አምላክ ነው። ሞር እግዚአብሔር የሚያየው ውስጣችንን ልባችንን እንጂ ከውጫዊ አካል ከውጫዊ አክት ጋር የእግዚአብሔር ጉዳይ የለም። እግዚአብሔር ጉዳይ የለው። እኔ ጥሩ ልብስ ለብሼ መድረክ ላይ ቆም የእግዚአብሔር ጉዳይ አይደለም። እግዚአብሔር ውስጤን ነው የሚያየው። ውስጤን ይመረምራል፣ ውስጤን ያያል፣ ልቤን ያያል። ስለዚህ እባካችሁ ቀድመን ልባችን ውስጣችንን እናስተካክል። ስለዚህ የምናሳየው አክቶች እግዚአብሔር አይደሰትበትም። ምን ያደርጋል? ምንድነው ትርጉሙ? ስለዚህ የሰውን ትኩረት ለመሳብ ወይስ የእግዚአብሔርን ትኩረት ለመሳብ? እግዚአብሔር በምናሳያቸው አክቶች የእግዚአብሔር ትኩረት አይሳብ። የእግዚአብሔር ትኩረት የሚሳበው ሞር ልባችን ላይ ባለው ጸጋ፣ ልባችን ላይ ባለው ቅድስና ነው። ስለዚህ ባካችሁ እንስተካከል። ከቅርብ ጊዜ ወዲህ በጣም እየተባባሰ የመጣ የሽብሸባ ጉዳይ የብዙዎችን ትኩረት ለመሳብ በሶሻል ሚዲያ ልንታይ ቪው ቫይራል እንዲወጣልን ብለን የምናሳያቸው አክቶች እግዚአብሔር አይቀበልም፣ በእግዚአብሔር ዘንድ ተቀባይነት የለውም። ስለዚህ የቀደሙ አባቶቻችን ከወንጌል የተማርነው እንደዛ ነው አይደለም። እግዚአብሔር እኮ የሥርዓት አምላክ ነው። ስለዚህ ብዙዎችን ታስተምራለች፣ ብዙዎችን የእግዚአብሔርን መንገድ የእግዚአብሔርን ሥርዓት ከባይብል ካንጻርም ብዙዎችን ታስተምራለች ብለን የምንጠብቃቸው ቤተ እምነቶች፣ አጥቢያዎች ይህንን ማስተማር አጥተዋቸዋል። እባካችሁ ይህን የምትሰሙ ወንጌላውያን፣ መጋቢ፣ የሙሉ ጊዜ አገልጋዮች፣ መሪዎች፣ አስተማሪዎች ልታስተካክሉ ልታስተምሩ ይገባል። እባካችሁ በጌታ ፍቅር ጠይቃችኋለሁ። አስተምሯቸው፣ ገስጿቸው፣ የእግዚአብሔርን ቃል አስተምሯቸው። መድረክ ላይ ከመውጣታቸው በፊት ስቴጅ ላይ ከመምጣታቸው በፊት ሥርዓትን ልናስተምር ይገባልና እባካችሁ እኔን የምትሰሙ ሁሉ በጌታ ፍቅር ጠይቃችኋለሁ። ሥርዓትን አስተምሯቸው።